ነፍሰ ጡር ከሆንሽ ይህንን ቪዲዮ እስከ መጨረሻው እዩ። በእርግዝና ወቅት በሰውነት ውስጥ የሚፈጠረው የሆርሞን ለውጥ በድድና በጥርስ ጤንነት ላይ ከፍተኛ ተጽዕኖ ስለሚያሳድር ለእናቶች ከፍተኛ ጥንቃቄ ማድረግ እጅግ አስፈላጊ ነው። ብዙ ነፍሰ ጡር እናቶች የእርግዝና ድድ ብግነት ወይም ጂንጂቫይተስ ለሚባል ችግር ይጋለጣሉ። ይህም ድድ በቀላሉ እንዲያብጥ፣ እንዲቀላና በሚያጸዱበት ወቅት እንዲደማ ያደርጋል። በተጨማሪም በእርግዝና ወቅት የሚከሰት ተደጋጋሚ ማስመለስ የጥርስን መከላከያ ኢናሜል በአሲድ ስለሚሸረሽረው ለጥርስ መቦርቦር መንገድ ይከፍታል። በአፍ ውስጥ የሚፈጠረው ኢንፌክሽን ከእናትየው ጤና ባለፈ በማህፀን ውስጥ ላለው ህፃን ያለ እድሜ መወለድ ወይም በሚወለድ ጊዜ ለዝቅተኛ ክብደት ምክንያት ሊሆን ስለሚችል እርግዝና ወቅት የጥርስ ሐኪምን መጎብኘት በፍጹም መዘንጋት የሌለበት ጉዳይ ነው። ስለሆነም እናቶች የተመጣጠነ ምግብ በመመገብ በቀን 2 መቦረሽና ማንኛውም የድድ ለውጥ ሲያጋጥማችሁ ወደ ጥርስ ህክምና በመሄድ የራሳቸውንና የልጃቸውን ጤንነት መጠበቅ ያስፈልጋቸዋል። ይህ መረጃ ብዙ እናቶች ጋር እንዲደርስ ሼር ማድረግ አይርሱ።